ምን እንደሚገርመኝ ታውቃለህ? የፈጣሪ ትምህርት ቤት ፈጣሪ የሆነ ትምህርት ቤት ሆኖ ቢሆን ኖሮ ብለህ አስበህ ታውቃለህ? ምን ያህል ዋጋ እንዳለን ወይም ደግሞ ምን ያህል ውጤት እንደምናመጣ እኔ አንዴ ምን አሰብኩ መሰለህ? ማታ ማታ ገብቼ የማየው 10ቱን ትእዛዝ መኝታ ቤት ላይ መጻፍ እና መኝታ ቤቴ ላይ ጻፍኩት 10ቱን ትእዛዝ የዛለት ስጽፈው ቦክስ አድርጌለት ነበር። እዛ ጻፍኩት ሄድኩ። በቃ ኖርማሊ ረስቼዋለሁ። ውሎዬን ስውልም ኖርማል ነበር የዋልኩት። ከዛ ልክ ማታ ስገባ አየሁት እና ሳየው ለካ ይሄን ነገር እንትን ቢዋል ቆይ እስኪ ልሙላ ብዬ እስክሪፕቶ አመጣውና ቦክሱ ጋር ቁጭ ብዬ መሙላት ጀመርኩ። እዛ ከስር እየሞላው ስመጣ የመጀመሪያ ቀን 7 ነው ያገኘሁት። ኦኬ በጣም በራሴ ስታንዳርድ የሆነ ልክ የመሆን መስሎኝ ነበረ። 7 ከ10 ነው ያመጣሁት። ኦኬ እንዴት ይሄን ሁሉ አጽያት ሰራሩ ለካ እንደዚህ ነኝ ምናምን የራሴን ታዘብኩትና ሁለተኛ ቀን ሄድኩኝ። ሁለተኛውም ቀን ልክ ጭራሽ ሁለተኛው ቀን 8 አንዳንዴ 9 ኤክስ ይሆናልና 1 ከ10 ማለት ነው። ምንድነው ራሴን ሁሉንም አጽያቶች ሰርቻቸው እኮ ላይሆን ይችላል፣ ግን ምንድነው ልክ በኔ እምነት አሁን ለምሳሌ ያያት አመነዘረ እንደሚለው አይነት ማለት ነው። ምናልባት ሄደ ፍርድ ቤት አትመስክር እንጂ በሐሰት ብዙ ነገሮች ይሄን ዋጋ ነው ያመጣሁት ምናምን ብለህ እንደመሸጥ ማለት ነው። እነሱን የምታረጋቸውን እያንዳንዱ ተደመረና 1 ከ10 ነው ማመጣው። በብዛት እስከዛሬ ድረስ ልክ የሆንኩት ቦክሱን እስከምጨርስ ድረስ አትግደል የሚለው ነው። ምናልባት እሱም ራሱ ይመስለኛል እንደዛ ትክክል የሆንኩት ምናልባት የዓለም መንግስት እንድገል አይፈቅድም ሚንስ ሊያስረኝ ይችላል፣ ሊቀጣኝ ይችላል። እሱን ስለማልፈልግና ስለማልችል ይመስለኛል እንጂ 0 ከ10 አመጣ ነበር። ቦክሱን ሁሉ አየሁት 1 ከ10 ቢበዛ 3 ከ10 ነው። ፈጣሪ ከትምህርት ቤቱ አላባረረኝም። እና የሆነ ትምህርት ቤት ቢሆን ኖሮ የታዘዝኩት 10 ነገር ተቀምጦ ከ10ሩ 1 ከ10 ሁሌ የሚያመጣ ሰነፍ ተማሪን ማን ያስተምረው ነበር? ፈጣሪ ብቻ ስለሆነ ነው እንደዛ አይነት ትምህርት ቤት ሰርቶ የሆነ ልኬት ሳይሰራልን 0 ከ10 የሚያመጣም ሰው ይኖራል። ብዙዎቻችን ግን 1 ከ10 ምናመጣ ይመስለኛልና ያለ ፈጣሪ ከትምህርት ቤት አላባረረኝም። ሚዛኑ ልክ ነው ልክ አይደለም ብሎ አልመዘነኝም። እኔ ግን ለማንኛውም ብዬ ልኬን አውቄበታለሁ። አንተና አይገርምህም? እኔማ ይገርመኛል። አሁን ስትዩ ጥሩ ይታ ነው ሳይላለም